የተረፉ ሰዎች አይቀበሩም፣ የተረፉ ነበር ያሉሽ። የአውሮፕላን ተከሰከሰበት ቦታ ላይ አይደለም። በደንብ አስተካክል። አበበ ነው አራተኛ። አበበ ነው የአበበ እናት ነበር አይደለም። በሰባት እና ነበር ያልኩ። መልሱ የሚሆን እና ነው። እና ሆይዝም እኮ እንዴት አሰብሽ? ወንፊት ከመቼ ወዲህ ነው ውሃ የሚይዘው? ሰላም ሶፊ ቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ የመጀመሪያ ቪዲዮአችን መንገድ ላይ አዝርግና አዝናኝ ጥያቄዎች እየጠየቅን በመልሶቹ እየተፈታታችሁ እስከ መጨረሻው ቆዩ። ሶፊ ቲዩብ ቻናል ይመቻችሁ። ሰላም አለ ጎሴ ይሰማ ስለናት አፍታም ዮሐንስ ዘመኔ ይሳለ። እሺ፣ አንድ አውሮፕላን በኢትዮጵያና በኬንያ መካከል ቢከሰከስ የተረፉ ሰዎች የት ይቀበራሉ? መጀመሪያ ግን የተነሱት በኢትዮጵያና በኬንያ ድንበር መካከል ቢከሰከስ የተረፉ ሰዎች የት ይቀበራሉ? የአውሮፕላን ተከሰከሰበት ቦታ ላይ አይደለም። በደንብ አስተካክል። ድገሞ አንድ አውሮፕላን በኢትዮጵያና በኬንያ መካከል ቢከሰከስ የተረፉ ሰዎች የት ይቀበራሉ? ከፈተና ስለወጣ አይምሮ ደንዝዟል። አንድ አውሮፕላን በኢትዮጵያና በኬንያ መካከል ቢከሰከስ የተረፉ ሰዎች የት ይቀበራሉ? ኢትዮጵያ። በደንብ አስተውያ። አንድ አውሮፕላን በኢትዮጵያና በኬንያ መካከል ቢከሰከስ የተረፉ ሰዎች የት ይቀበራሉ? እንግዲህ የተሳፈሩ ሰዎች ከኢትዮጵያ ነው። መቼም ኢትዮጵያ ነው የሚጠበቀው። አይደለም። አንድ አውሮፕላን በኢትዮጵያና በኬንያ መካከል ድንበር መካከል ቢከሰከስ የተረፉ ሰዎች የት ይቀበራሉ? በኢትዮጵያ ነው ቢከሰከስ። አንድ አውሮፕላን በኢትዮጵያና በኬንያ ድንበር መካከል ቢከሰከስ የተረፉ ሰዎች የት ይቀበራሉ? ባየር what? እሺ ልድገምል። አንድ አውሮፕላን በኢትዮጵያና በኬንያ መካከል ቢከሰከስ የተረፉ ሰዎች የት ይቀበራሉ? ኢትዮጵያ። እርግጠኛ? አስተውል። ኢትዮጵያ ነው። በኢትዮጵያና በኬንያ ድንበር መካከል ቢከሰከስ የተረፉ ሰዎች የት ይቀበራሉ? ወደ ሀገር ቤት ይገባሉ፣ ያለበለዚያም ወደዚያው ላይ። አስተውል። ከዚህ ውጭ እንኳን የለም። ጥያቄውን ሰምተዋል? ሰምቻለሁ። በኢትዮጵያና በኬንያ ድንበር መካከል አንድ አውሮፕላን ቢከሰከስ የተረፉ ሰዎች የት ይቀበራሉ? ወይ ወደዚያ ይሄዳሉ፣ ወይ ወደዚህ ይመጣሉ። ወይ ወደ ኬንያ ይሄዳሉ፣ ወይ ወደ ኢትዮጵያ ይገባሉ። አይደለም። ያለበለዚያ ደግሞ መሀል ላይ ይቀበራሉ። በደንብ አስተውል። ከዚህ ውጭ እንኳን አለ። በኢትዮጵያና በኬንያ ድንበር መካከል ቢከሰከስ የተረፉ ሰዎች የት ነው የሚቀበሩ? የተከፉ ሰዎች ናቸው። what? የት ነው የሚቀበሩ? በኢትዮጵያና በኬንያ ድንበር መካከል አንድ አውሮፕላን ቢከሰከስ የተረፉ ሰዎች የት ይቀበራሉ? እኔ የማውቀው ቤተክርስቲያን ላይ ነው። ቤተክርስቲያን። ሌላ ምን? እኔ ለማውቀው ጉድ የለኝም። ማውቀው የለኝም ሌላ። እሺ፣ ጥያቄውን ልድገምልሽ። አንድ አውሮፕላን በኢትዮጵያና በኬንያ ድንበር መካከል ቢከሰከስ የተረፉ ሰዎች የት ይቀበራሉ? ቤተክርስቲያን ላይ ነው የማውቀው። ቤተክርስቲያን። የተረፉ ተባብረው ሲያነሳቸው ምናምን ያው በትብብር ላይ እንደዛ ነገር ነው እንጃ። አንድ አውሮፕላን በኢትዮጵያና በኬንያ ድንበር መካከል ቢከሰከስ የተረፉ ሰዎች የት ነው የሚቀበሩት? አቤት በኢትዮጵያና በኬንያ ድንበር መካከል አንድ አውሮፕላን ቢከሰከስ የተረፉ ሰዎች የት ነው የሚቀበሩት? ምናልባት እንግዲህ በኢትዮጵያ
ድጋሚ መልስ አስተካክል። በኢትዮጵያ በደንብ አስተካክል። ማቆም እንግዲህ ጥያቄው ገብቷል። እንግዲህ በኢትዮጵያና በኬንያ አንድ አውሮፕላን በኢትዮጵያና በኬንያ መካከል ከሰቀስ የተረፉ ሰዎች ተጎዱ ሰዎች የተረፉ ሰዎች ነው። ኦኬ በኬንያ ልበል። ኬንያ ጀመረ። የተረፉ ሰዎች አይቀበሩም። አይ አጠርፉም ይያለው የተረፉ ሰዎች አይቀበሩም። የተረፉ ነበር ያሉሽ። የተረፉ ሰዎች አይቀበሩም። የተረፉ ሰዎች አይቀበሩም። የተረፉ ሰዎች ነበር ያሉ። የተረፉ ሰዎች አይቀበሩም። የተረፉ ነበር ያሉሽ። የተረፉ ሰዎች እንዴት ይቀበራሉ? ተርፈዋል እኮ። የአበበ እናት 4 ልጆች አሏት። አንደኛው መስከረም፣ ሁለተኛው ጥቅምት፣ ሶስተኛው ዳር፣ አራተኛው ማን ነው? የማን ናት? የአበበ እናት 4 ልጆች። የአበበ እናት 4 ልጆች አሏት። መስከረም፣ ጥቅምት፣ ህዳር። አራተኛው ልጅ ማን ነው? የአበበ እናት 4 ልጆች አሏት። አንደኛው ልጅ መስከረም ይባላል። ሁለተኛው ልጅ ጥቅምት፣ ሶስተኛው ህዳር። አራተኛው ልጅ ማን ነው? መጋቢት። መጋቢት። እስቲ ሌላ መልስ ሌላው ቀን የለኝም። የአበበ እናት 4 ልጆች አሏት። መስከረም፣ ጥቅምት፣ ህዳር። አንደኛው ማን ነው? ህዳር ተብሎ መጋቢት መስሎኛል ብቻ። የአበበ እናት 4 ልጆች አሏት። አንደኛው መስከረም፣ ሁለተኛው ጥቅምት፣ ሶስተኛው ህዳር። አራተኛው ልጅ ማን ይባላል? እንደገና ቆይ የአበበ እናት 4 ልጆች አሏት። መስከረም፣ ጥቅምት፣ ህዳር። አራተኛው ልጅ ማን ነው? አራተኛው ጥቅምት። አራተኛው ጥቅምት። እንደገና ምን? ህዳር። ወይኔ በላቸው። የአበበ እናት 4 ልጆች አሏት። አንደኛው መስከረም፣ ሁለተኛው ጥቅምት፣ ሶስተኛው ህዳር። አራተኛው ማን? አራተኛው ማን አልከኝ? ማን ነው አራተኛው? ታህሳስ አይደለም። የአበበ እናት 4 ልጆች አሏት። አንደኛው መስከረም ነው፣ ሁለተኛው ጥቅምት፣ ሶስተኛው ደግሞ ህዳር ነው። አራተኛው ማን? ጥር። ሂዳር ብለን ቆይ የአበበ እናት 4 ልጆች አሏት። አንደኛው መስከረም ነው፣ ሁለተኛው ጥቅምት፣ ሶስተኛው ህዳር። አራተኛው ልጅ ማን? ታህሳስ አይደለም። ታህሳስ አይደለም። ድገምልኝ። የአበበ እናት 4 ልጆች አሏት። መስከረም፣ ጥቅምት፣ ህዳር። አራተኛው ልጅ ማን? መስከረም፣ ጥቅምት፣ ህዳር። ታህሳስ፣ ጥር። አይደለም። የአበበ እናት 4 ልጆች አሏት። መስከረም፣ ጥቅምት፣ ህዳር። አንደኛው ማን? እስኪ መልስልኝ። የአበበ እናት 4 ልጆች አሏት። 4 ልጆች አሏት። መስከረም፣ ጥቅምት፣ ህዳር። አንዱ ማን ነው? የአበበ እናት 4 ልጆች አሏት። መስከረም፣ ጥቅምት፣ ህዳር። አራተኛው ልጅ ነው? ይቅርታዬን አላወቅኩትም። አበበ ነው አራተኛው። አበበ ነው። የአበበ እናት ነበር። አበበ ነው አራተኛው ልጅ። አበበ ነው አራተኛው። ሩጫ እየተወዳደርክ ነው ብለን እናስብ። ሁለተኛ ያለውን ሰውዬ ብትቀድመው ስንተኛ ነው? ሁለተኛ። ሩጫ እየተወዳደርክ ነው ብለን እናስብ። ሁለተኛ ያለው ልጅ ብትቀድመው አንተ ስንተኛ ነው የምትሆነው? ሶስተኛ። ሁለተኛ ነህ? ሁለተኛው ከሆነ ሶስተኛ። አቤት አሁን ሩጫ እየተወዳደርክ ነው። ሁለተኛ ያለው ልጅ ብትቀድመው ሶስተኛ ነው የምሆነው። ሶስተኛ። እንዴት አሰብክ? አንደኛ ነው።
አንደኛ ነው። ሁለተኛውን ከቀደምኩት አንደኛ ነው የምሆነው። ልጅ ነው የምትቀር ከ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? እና 7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? በ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? በ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? 2 አቤት አይደለም ወርማ በ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? አስተውያስ በ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? በ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? በ7 እና በ8 በ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? 8 ነው። 8 አይደለሁም ብያለሁ። በ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? 6 አይደለም። አስታክ 16 እስቲ አጣርቻ አልሰማሁሽም። ማን 16 አቤት 16 እንዴት አሰብኩ? አይ 9 እና 9 ሲደምር 7 16 ስለዚህ 16 ነው ማለት አይደለም። በ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? እና በ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? ያየው ቀላል ነው። በ7 እና በ9 መካከል እገኛለሁ ግን 8 አይደለሁም እኔ ማን ነኝ? ተወስ ይብራብኝ ካስተዋልኩ ቀላል ነው። አይ ተወስ እና ነው የሚሆን መልሱ። በ7 እና ነበር ያልኩ መልሱ የሚሆን እና ነው። እና ሁለት ከአንድ ጥያቄዎች መልሶታል። ሌላ በአንድ ከረጢት በአንድ ወንፊት አንድ ሊትር ውሃ ከያዘ 3 ወንፊት ብንይዝ ስንት ሊትር ውሃ ነው? ወንፊት ዋይዝ አንድ ወንፊት አንድ ሊትር ውሃ ከያዘ 2 ወንፊት ስንት ሊትር ውሃ ይዛል? ወንፊት ውሃ ይዝ አንድ ወንፊት አንድ ሊትር ውሃ ከያዘ በአንድ ወንፊት አንድ ሊትር ውሃ ከተያዘ 3 ወንፊት ብንይዝ ስንት ሊትር ውሃ ይዛል? ወንፊት ውሃ ይዝም። አንድ ወንፊት አንድ ሊትር ውሃ ከያዘ 3ቱ ስንት ይዛል? ጭራሽ አይዝም። ወንፊት አይዝም ጭራሽ። አንድ ወንፊት አንድ ሊትር ውሃ ከያዘ 2 ወንፊት ስንት ሊትር ውሃ ይዛል? 2 ሊትር ነው። የመጨረሻ ጥያቄ 1 ሊትር አንድ ወንፊት አንድ ሊትር ውሃ ከያዘ 2 ወንፊት ስንት ሊትር ውሃ ይዛል? 4 አቤት 4 ሂሳቡ እንደሰራሹ አንድ ሲባዛ በ2 ሊትር ስታረገው 4 ሊትር ይመጣል። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ወንፊት ውሃ ይዝም እኮ እንዴት አሰብሽ? ወንፊት ከመቼ ወዲህ ነው ውሃ የሚይዘው? እንግዲህ ቪዲዮ የተከታተላችሁት ይመስል ነበር። በቪዲዮ ዘና ፍታ እንዳላችሁ ተስፋ አደርጋለሁ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ሶፊ ቲዩብ ነኝ። ይመቻችሁ።